እንደውም ፈጣሪ እጁን የሰጠው አንተን የዛን ቀን በጣም ቸግሮኝ እርዳታ ስጠይቀው ፊቱን አዞረብኝ። ያ ቀን አንተን ያለ መርዳት ፈልገው ሳይሆን ምናልባት የራሱ ችግሮች ሊኖሩበት ይችላሉ። ልክ እንደዛ ዛፍ። የምን ዛፍ? ከባድ የሆነ ዝናብ እየመጣ ነው። በዛ ላይ ልጆቼን ይዣለሁ። ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። ከነሱ እርዳታ መጠየቅ አለብኝ። እንደምታየው ከባድ ዝናብ ሊለቅ ነው። ከልጆቼ ጋር አንተ ላይ ቤታችንን ሰርተን እናሳልፍ እባክህን። በጣም ይቅርታ፣ ልረዳሽ አልችልም። ሰላም፣ እንዴት ነህ? እንደምታየው ከባድ ዝናብ ሊዘንብ ነው። በዛ ላይ ልጆችም ይዣለሁ። ፈቃደኛ ከሆንክ አንተ ላይ ቤታችንን ሰርተን እንድናሳልፍ ነበር እባክህ። ጥሩ፣ ትችያለሽ። አየህ አይደል፣ እኔ በቸገረኝ ጊዜ ፊትህን ስላዞርክብኝ ይሄ ከፈጣሪ ያገኘው ቅጣት ነው። መጀመሪያም ቅርንጫፎቼ እንደደከሙና አንዳች ዝናብ እንደሚጥላቸው አውቅ ነበር። በዛ ላይ አንቺና ልጆችሽ ከኔ ጋር ሆናችሁ አደጋ ላይ እንድትወድቁ አልፈለኩም ነበር። ቅርንጫፎቼ ላይ ቤትሽ እንድትሰሪ ስላልፈቀድኩልሽ በጣም ይቅርታ።